አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ደህና አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ተረፍ ይበልልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ እንኳን ፈታ ብዬ ነው የመጣሁት ጋይስ ማለት ነው። እንግዲህ የጨረቃ ፋሚሊ ሀሳብ ጭንቀት የነበረው ዛሬ ፈታ ልንል የብሩኬና የሀይሚ ነገር ብዙዎቻችንን አስጨንቆናል፣ ብዙዎቻችንን አስደብሮን ነበር ማለት ነው። አሁን ላይ ግን ደስ የሚል እንግዲህ ሀይሚ የዲኤንኤ ምርመራውን ይዛለች ማለት ነው። ፈጣሪ እንግዲህ በሰላም ሳይለይ የሚያኖራቸው ያድርግልን። እሷም ልጁ የሱ ነው፣ አሁንም ድረስ ልጁ የሱ ነው ብላ ድርቅ ብላለች። የዲኤንኤ ምርመራው ደግሞ ብሩኬ ከሌለ አላሳይም ብላ ሀይሚ በእጇ ይዛ ቁጭ ብላለች ማለት ነው። እንግዲህ ፈጣሪ እውነቱን ያውጣልን። አንዳንድ ጊዜ እንደው ሰውን ለማሳደድ ለማለያየት የምንጥረው ነገር የራሳችን ህይወት ሲጨልምብን የሰውን ህይወት ለማጨለም የቆምን አንዳንድ ሰዎች በጣም ነው የሚገርመኝ። የራሳችን ህይወት መኖር ሲከብድን የሰውን ህይወት ገብተን ምስቅልቅሉን የምናወጣ ሰዎች ፈጣሪ ልቦና ይስጠን፣ እውነት ለመናገር ማለት ነው። እና አንዳንድ ሰው በህይወት ይገናኛል፣ ይፋቀራል፣ ይለያያል። ሲለያይ ደግሞ እህት ወንድም ሆኖ ምን ነው መለያየት ያለበት ማለት ነው። እና ይችም ልጅ ፍቅረኛ ነበሩ፣ ተለያዩ። ሀይሚና ብሩኬ ባንድ ላይ ጀመሩ። ይኸው ኦልሞስት 3 አመት 2 አመት በላይ ሊሆናቸው ነው። አብረው ክፉንም ደጉንም ሳይለያዩ እዚህ ድረስ ደርሰዋል ማለት ነው። አሁን ባሉበት ሁኔታ ላይ በደስታ እየኖሩ እንደገና መጥቶ የሰውን ህይወት መበጥበጥ፣ ሰላም መንሳት። ያንተ ልጅ ነው ኦኬ፣ እሱ ልጅ ነው እንበል እስኪ እንቀበል አምነን ማለት ነው። የእሱ ልጅ ሆኖ አምነን ከተቀበልን አብሬ አልኖርም ካለ ማን ነው የሚያስገድደው? መቼም የማትወዳት ሴት ጋር አብረህ ኖር ልጅህን አሳድግ የሚለው ህግ የለም። የሚረዳውን ነገር ይረዳል፣ የልጁ የሚያስፈልገውን ነገር ይረዳል እንጂ ግዴታ አብረህ ያቺ ሴት ጋር የማትፈልጋት ሴት ጋር ኑር ወይንም ደግሞ የማትፈልጊው ወንድ ጋር ኑር የሚል አካል የለም አይደለም። ስለዚህ አንዳንድ ጊዜ የሆነ የምትወዱትን ሰው ለማገኘት ብላችሁ ስታሳድዱ እስከ ጥግ ድረስ እንዲጠላችሁና መኖራችሁን እንኳን እንዳያስታውስ የምታደርጉ ሴቶች አላችሁ። ገባችሁ አይደለ? አንድ ሰው ሲለያይ በፍቅር ከተለያየ ፈጣሪ ብሎ እኮ ከብዙ አመታት በኋላ ደግሞ መገናኘትም አለ፣ ፈጣሪ ካለ ማለት ነው። ግን የዛኔ ወደ እናንተ ሲመለስ እንደ በቃ መጥፎ ስሜት እንዲሰማው እናንተ መፈጠራችሁን እስከሚጠላ ድረስ ለምን ታደርጋላችሁ? በቃ ያን ሰው አልተመቸውም አይደለ? ከተለያያችሁ ሰላም ሁኑ፣ ወንድሜ ነህ እህትህ ነኝ አለቀ እንጂ ድራማ እየሰራችሁ በቃ የሰው ህይወት ለመረበሽ የቆማችሁ ሰው በጣም ነው የምታሳዝኑኝ፣ እውነት ለመናገር ማለት ነው። ስለዚህ ሀይሚ በጣም ምስኪን ናት፣ ምርጥ ልጅ በቃ በክፉም በደጉም ከጎኑ ሆና እዚህ ደርሳ አሁን ላይ እንደገና ልጅ አለው ልጅን እንዳሳድግ ነው። ኦኬ ልጅ ከሆነ አሳድጋለሁ ብላ ልጁን ለማሳደግ ብቻ ሳይሆን እኔ ጋር ምንድን ነው እንግዲህ ጎትተሻ ገመድ አታስሪው። በግ አይደለ ወይንም እንስሳ አይደለ ቤት አስረሻ ታስቀምጪው ግዴታ። እኔ ግርም የምትሉ ሴቶች እኮ ለምን ትዳር ያላቸው ወይንም ደግሞ የራሳቸው ህይወት ያላቸው ወንዶች ላይ ፊት ስላላችሁ ሴቶቹ በእናንተ አብረውን ደግሞ ሴቶች ብለን ተጨፍልቀን የምንሰደበው ነገር ነው የሚያናደኝና የሚያሳዝነኝ ማለት ነው። በጣም ሴቶች አፈላችሁ፣ ከምር አፈላችሁ በጣም ግን አንዳንድ ሴቶች ናችሁ። ገባችሁ አይደለ? ሁሉም ተብሎ የሚሰደበው የአረብ ሀገር ሴት ወይንም ደግሞ የኢትዮጵያ ያሉትም ሆኑ ሴት ተብሎ ሁሉም ነው በጃምላ በአንድ በሁለት በሶስት ሴቶች ሁሉም ነው የሚሰደበው። ነግራቸዋለሁ ከአሁን በፊትም ማለት ነው። ባለፈውም በሰራው ቪዲዮ በአንዲት ሴት የሚሰደበው አንዲት የአረብ ሀገር ሴት ብታጠፋ የሚሰደበው ሁሉም የአረብ ሀገር ሴት ነው። ገባችሁ አይደለ? ሁሉም እና ምን አይነት ጊዜ እንደው አላውቅም። በፊት በእናት አባት ተድሮ ማዕረግ አይቶ በቃ ሁሉን ነገር በክብር ሂዶ የሚረገዘው አሁን እኮ እንጉዳይ ይመስል በዛ ምን ያርግሻለሁ እኔም በዛ አርግሻለሁ። ምን ነው እናንተ ለእናንተ እንጉዳይ ነው እንደ ከመሬት ነው የሚወጣላችሁ እንዴ? ሁሏም በ3 ወር ነው፣ ሁሏም የ8 ቀን። ጭራሽ እኮ ነው ግርም የሚለኝ ደግሞ ይሄኔ የእንትን የእርግዝና ውጤት የምታዩበትን እሱን እያንጠለጠላችሁ ላይ እንትን ላይ ቪዲዮ የምትሰሩ ሴቶች በጣም ነው የምትገርሙ። እናቶቻችን እኮ ድብቅ አድርገው አይባያቸውን ሲያረግዙ አያስታውቁ፣ ሲወልዱ አይሰሙ።
እርግዝናውን ሲያውቁ ደብቀው ለባሎቻቸው የድሮ እናቶቻችን እርግዝ እንኳን ሆነው ማለት ነው ለባሎቻቸው ለማሳየት ቁጭ ብለው ቀስ ብለው አሁን ሱፐርማርኬት ወይንም ተደርያ ይሄ ፋርማሲ ታዳለች አንጠጥላ ትመጣለች ትቀዳለች ትነክራለች ሽንታ ሀቢቢ እርጉዝ ነኝ መቼ ተጋብታችሁ ነው የምታረጉት ግን አልገባኝም እኔ በሚዲያ የምትመጡት አትንካኝ እንዳትነኪ ስትነው አብዛኞቻችሁ ዩቲዩበሮች ቪዲዮ ስትሰሩ አብረን እናሳልፍ ስትባሉ እንዳትነካኝ አረባክ ምናምን ስትሉ ነው የማያችሁ እሺ እንደዚህ ከሆነ መቼ ልጁ እየመጣ ነው እኔ ያልገባኝ ነገር ግርም የምትሉ ሴቶች ማለት ነው ሁላችሁም እነ ሃይሚ እነ አብርሽ እነ ሩታ እነ ምን በቃ በጣም ብዙዎቻችሁ በጣም ብዙ ዩቲዩበሮች ከሌ ማላላችሁ በጣም ብዙዎቻችሁ ቪዲዮ ለፕራንክ ሲያረጋችሁ አብረን እንደር ወይንም አብረን እናሳልፍ ዛሬ ምሽት የሆነ ነገር ስላችሁ ምን አስበህ ነው ጓ ነው የምትሉት ምን አስበህ ነው እኔ ጋር እንዴ ከጋብቻ በፊት ምንም ነገር እንደማናረግ ተነጋግረን አይደለም እንዴ ጓ ስትሉ ነው የምናያችሁ ቪዲዮ ላይ እና ታዲያ መቼ ምን እየሆነ ነው ምን እየተካሄደ ነው እንጉዳይ ይመስል ብቅ እያረጋችሁ ወዳችሁን የምትመጡት እና በጣም ሶብር አድርጉ ተጋብታችሁ ሰርግ አድርጋችሁ ምናምን እኛም የማዳም ቀሞች ጉድ ብለን ስንደራችሁ ነው እንጂ ዝም ብላችሁ ወዳችሁን እየነፋችሁ እንደከበሩ አትንጡ ሰምታችኋል እሺ ስለዚህ እና ወዶች ለማንኛውም ሃይሚና ብሩኬ እንግዲህ ዲኤንኤ ምርመራው ለይቶ አሪፍ ነው በደስታ እንደምትኖሩ ተስፋ እያደረግን እኛ ጨረቃ ፋሚሊዎች እንወዳቸዋለን ምን ጊዜም ጨረቃ ፋሚሊ አንደኛ ይጓዛል ማለት ነው አላማው እቅዱ ወደፊት ነው እንደማይሰነካከል ተስፋ እያደረግን ቅመሞቼ በርቱልኝ ጨረቃ ፋሚሊ ወደፊት ምን ጊዜም ማለት ነው እንግዲህ ሃይሚና ብሩኬም በደስታ የሱ እንዳላደለ አውቀን በቀጣይ እንመጣለን ማለት ነው እንግዲህ ሃይሚዬ ብቻ ናት የብሩኬ ማለት ነው እሷኛይቱ ደግሞ ልጇን በስነ ስርዓት እንድታሳድግ እንግዲህ አንዳንድ ምክር የምንሰጣት ይሆናል በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ ሰላም ናችሁ እኛ ደህና አልሐምዱሊላህ እንደውም ክርስቲያን ወገኖቼ ሰላም ብያለሁ ሰላማችሁ ተረፍ ይበልልኝ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ ዛሬ እንኳን ፈታ ብዬ ነው የመጣሁት ጋይስ ማለት ነው እንግዲህ የጨረቃ ፋሚሊ ሀሳብ ጭንቀት የነበረው ዛሬ ፈታ ልንል የብሩኬና የሃይሚ ነገር ብዙዎቻችንን አስጨንቆናል ብዙዎቻችንን አስደብሮን ነበር ማለት ነው አሁን ላይ ግን ደስ የሚል እንግዲህ ሃይሚ የዲኤንኤ ምርመራውን ይዛለች ማለት ነው ፈጣሪ እንግዲህ በሰላም ሳይለይ የሚያኖራቸው ያድርግልን እሷም ልጁ የሱ ነው አሁንም ድረስ ልጁ የሱ ነው ብላ ድርቅ ብላለች የዲኤንኤ ምርመራው ደግሞ ብሩኬ ከሌለ አላሳይም ብላ ሃይሚ በእጇ ይዛ ቁጭ ብላለች ማለት ነው እንግዲህ ፈጣሪ እውነቱን ያውጣልን አንዳንድ ጊዜ እንደው ሰውን ለማሳደድ ለማለያየት የምንጥረው ነገር የራሳችን ህይወት ሲጨልምብን የሰውን ህይወት ለማጨለም የቆምን አንዳንድ ሰዎች በጣም ነው የሚገርመኝ የራሳችን ህይወት መኖር ሲከብድን የሰውን ህይወት ገብተን መስቀልቅሉን የምናወጣ ሰዎች ፈጣሪ ልቦና ይስጠን እውነት ለመናገር ማለት ነውና አንዳንድ ሰው በህይወት ይገናኛል ይፋቀራል ይለያያል ሲለያይ ደግሞ እህት ወንድም ሆኖ ምን ነው መለያየት ያለበት ማለት ነውና ይችም ልጅ ፍቅረኛ ነበሩ ተለያዩ ሃይሚና ብሩኬ ባንድ ላይ ጀመሩ ይሄው ኦልሞስት 3 አመት 2 አመት በላይ ሊሆናቸው ነው አብረው ክፉንም ደጉንም ሳይለያዩ እዚህ ድረስ ደርሰዋል ማለት ነው አሁን ባሉበት ሁኔታ ላይ በደስታ እየኖሩ እንደገና መጥቶ የሰውን ህይወት መበጥበጥ ሰላም መንሳት ያንተ ልጅ ነው ኦኬ እሱ ልጅ ነው እንበልስ እንቀበል አምነን ማለት ነው የሱ